ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው እንሆ ታዲያ ፕሮግራማችንን ለማድመጥ እንዲያመቻችሁ ከወዲሁ እንጠቁማችኋለን ቀዳሚው ዜና ይሆናል ከዜና በመቀጠል ካቶ በቀለ ዋዩ ጋራ የተደረገ ቃለ ምልልስ ይኖረናል እንዲሁም ሙዚቃዎች አሉን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን የወያኔን ግባተ ቀብር እናፋጥን በማለት የኦሮሞ ወጣት ተማሪዎች አመጻቸውን አቀጣጥለው ቀጠሉ ተቃውሞን ተከትሎም የታሰሩት እንዲፈቱ ሂዩማን ራይት ጠየቀ በድርቁ ሰበብ የሚመጣው እህል ነጋዴ እጅ እየገባ ራብተኛም እየረገፈም ይገኛል ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮባይሳ ነኝ ዜናው ሲተነተን እንሆ ተቃውሞን ተከትሎም የታሰሩት እንዲፈቱ ሂዩማን ራይት ዎች ጠየቀ የሰብአዊ መብት ድርጅት በምስራቅ አፍሪካ ተማራማሪ በኩል ባወጣው መግለጫ የኦፍኮ ምክትል ሊቀመንበር አቶ በቀለ ነጋን መታሰራቸውን ተከትሎ ግጭቱም እየተባባሰ መምጣቱና እስካሁን ድረስ 140 ሰዎች መገደላቸውን ጠቅሷል አቶ በቀለና ሌሎች እስረኞች እንዲፈቱ የጠየቀው ሂዩማን ራይት ዎች ዜጎች ሐሳባቸውን በነጻነት እንዲገልጹ ይፈቀድላቸው አርሶ አደሮች በዘፈቀደ ማፈናቀል ይቁም በበቂ ምክር በሌለበት አርሶ አደር መፈናቀል የለበትም ብለዋል መንግስት ሰላማዊ ሰልፎችን ለማፈን ሲሞክር ህዝብ ሌላ አማራጭ ይወስዳል ይህ ደግሞ ሀገሪቷን ወደ አልተፈለገ ብጥብጥና አደጋም ላይ ይጥላታል ብለዋል በተያያዘ ዜና በገና ባህል ላይ መካከል የተካሄደ ያለው በተለያየ ክልሎች አመጹም ተጠናክሮ ቀጥሏል ባሰቦት ከተማ አርሶ አደሮችና የከተማው ነዋሪዎች ባሰሙት ተቃውሞ የዕለቱ ገበያ ፈርሷል በፈንታሌ ገበያ አምቦ ህዝብ ተቃውሞን በማሰማቱ ትናንትና ዕለት ውጥረት ነክሶ እንደነበረና በፈንታሌ ከተማ አሁንም ረብሻው እንዳለና ከተማው እንዳልተረጋጋ ኦሮሚያ እስካሁን ድረስ እሳት እየነደደባት እንዳለ ከቦታው የሚደርሰን መረጃዎች ይገልጻሉ የወያኔ መንግስት በቂ እርምጃ አልተወሰደም እያለ ህዝቡን ለማስፈራራት እየደሰኮረ ይገኛል የኦሮሞ ተማሪዎች ግን እስካሁን ድረስ በቂ እርምጃ ተወሰደ አልተወሰደም የወያኔ ግባተ ቀብር መፋጠን አለበት ነጻነት እንሻለን ሲሉ ተቃዋሚዎችን እያሰሙ ይገኛሉ የኦሮሚያ ልዩ ዞኖችን ወደ አዲስ አበባ መስተዳደር ለመጠቅለል ያወጣው የወያኔ ማስተር ፕላን በመቃወም ለአራት ሳምንት የተካሄደው ህዝባዊ ተቃውሞና ቁጣ የወያኔ መሪዎች ግድያና ድብደባ እስር ጸጥ አድርገናል ቢሉም እልቂቱንም ደግሞ የተፈጸመው ጸረ ህዝብና አሸባሪዎች እጅ አለበት በማለት ፕሮፓጋንዳ ይንዛንጂ ህዝባዊ ተቃውሞ እንደገና አገርሽቶም በተለያዩ ከተማዎች ገጠር ቀበሌዎች ሁሉም ህዝቡም አመጹን እንደ እሳት እያቀጣጠለው እንዳለም ታውቋል በአሁኑ ሰዓት የወያኔ መንግስት ግድያና እስራት እየከፋ በመንጣቱም ታውቋል በናዝሬት ዩኒቨርሲቲ ተማሪዎች ተቃውሟቸውን ሲያሰሙ መገደላቸውና መታሰራቸው አሁንም እንደቀጠለ መሆኑን እየታወቀ እንዳለም ከቦታው የደረሰን መረጃ ያስረዳል በወለጋም በተለያዩ ከተሞች ተቃውሞ እና ቁጣው እየቀጠለ ሲሆን በሐረርጌም የድሬዳዋ መንገዶች እንዲሁም መዘጋቱ ታውቋል የወያኔ ነፍሰ በላ አጋዚን ጦራቸውን ተቃውሞ ወደ አለበት አካባቢ እያሰማሩ ዜጎችን እያስገደሉ እያስጨፈጨፉ እንዳሉ ታውቋል ከአዲስ አበባ ወደ ድሬዳዋ የሚወስደው መንገዶች በድንጋይና በተለያየ ነገሮች ተዘግቶ እንደነበረ የደረሰን መረጃ አክሎም ይገልጻል
የኦሮሞ ወጣት ተማሪዎች በወያኔ መንግስት ላይ እያካሄዱት ያለውን አመጽ አሁንም ተፋፍሞ የቀጠለ መሆኑ ተረጋገጠ። የወያኔ መንግስት የኦሮሞ ህዝብን ማንነት ለማጥፋት ኦሮሚያን ለሁለት በመክፈል ሀብቷን ያላንዳች ከልካይ ለመዝረፍ ያወጣው በተላላኪው ድርጅት ኦፒዶ ስራ አስፈጻሚነት ለማዋል የሞከረውን የፍንፍኔ ማስተር ፕላን በመቃወም እንዲሁም የሀገር ባለቤትነትን በመጠየቅ የኦሮሞ ወጣት ተማሪዎች በሰላማዊ መንገድ የጠየቁት ያለውን ፍልሚያ አጠናክረው ቀጥለዋል። ወጣት የኦሮሞ ተማሪዎች፣ መምህራን፣ አርሶ አደሮች፣ ሰራተኞች ጨምሮ የተለያዩ ህብረተሰቦች ክፍሎች በኦሮሞ ህዝብ ላይ እየተፈጸመ ያለውን ጭቆናና የዝርፊያ ለማብቃት እያካሄዱ ያሉትን የጸረ ጭቆና አመጽ በአዲሱ ዓመት እንደ አዲስ አፋፍመውት የወያኔን ቀብር ግባት ማስፈጸም በሚል አዲስ የአመጽ ስልት ቀይረው አሁንም አመጹና የመብት ጥያቄው ተፋፍሞ ቀጥሏል። ክፋት መለያው የሆነው የወያኔ ቡድን ድርቅና ረሃብ የተጠቁትን ወገኖች ላይ እያሸፈም እየቀለደ ይገኛል። በስልጤ አካባቢ በራብና በድርቅ የተጎዱ ወገኖች ያስቸኳይ የምግብ እርዳታ ይሰጠን በማለት ያቀረቡትን ጥያቄ ተመዝግባችሁ ወረፋ ያዙና ጥር ላይ ይደርሳቸዋል መባላቸውን በምሬት እየገለጹ ይገኛሉ። እነዚህ በራብና በድርቅ የተጎዱ 17000 ጉዳተኞች መንግስት እየቀለደብን ይገኛሉ ሲሉ ገልጸዋል። እነዚህ ጉዳተኞች ቤተሰቦቻቸውን አስከትለው ህይወታቸውን ለማትረፍ ወደ ከተማ መሰደዳቸውን ከስልጤ የወጣው መረጃ ያመለክታል። የወያኔ መሪዎች ወደ አዲስ አበባ የሚገቡትን ራብተኛና ድርቅ የተጎዱ ወገኖች ላይ ያገዛዙን ስም ታጎድፋላችሁ፣ ጥላሾት የመቀባት ስራ እየሰራችሁ ነው በማለት ከየመንገዱ እያፈሰ ወደ መጡበት እየሸኛቸው ይገኛል። የሥርዓቱ ደጋፊዎች የሆኑት ዘይቱንና ስንዴውን ወደ ሱቅ እያቀረቡ እየቸበቸቡ እንደሚገኝ ከቦታው የደረሰን መረጃ ይገልጻል። ራብተኞች በእራብ እየረገፉ የሱቅ ባለነጋዴዎች እየቸበቸቡትና ኪሳቸውን እያደለቡ እንዳለም የደረሰን መረጃዎች አጥብቀው ይገልጻሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ሙዚቃ እንሸጋግራለን።
በኦሮሚያም በተቀሰቀሰው የኦሮሞ ህዝብ አመጽ እየተወሰደም ያለው በቂ እርምጃም አይደለም ሲሉ አቶ አባይ ፀሐይም ገለጹ። ለመሆኑ የኦሮሞ ህዝብ በየሜዳው በየጥሻው በህዋት እየታረደ እየተገደለ እየተደበደበ ሬሳው እየወደቀ ባለበት ባሁኑ ወቅት አቶ አባይ ፀሐይም በቂ እርምጃም አልተወሰደም ይሉናል። ለመሆኑ የኦሮሞ ህዝብ እየተገደለም እየሞተም ዝምታውን መምረጡ አግባብ አይደለም እንላለን። የኦሮሞ ህዝብ ለመገንጠል መንገድ እየጀመረ ባለበት ባሁኑ ወቅት ትብብር መጠየቁ ግራ ያጋባል የሚሉ ወገኖች በርከት እያሉ ይገኛሉ። በዚህና በተለያዩ ጉዳዮች ላይ ከአቶ ኩምሳ ቡራዩ ጋር የማደርገውን ውይይት እንድትከታተሉ እጋብዛለሁ። ሰላምታውን አረሳው። ሰላም ጤና ይስጥልኝ፣ እንደምንውላችኋል። ቅድሚያም ሙዚቃውን አየር ላይ ላውልና አቶ ኩምሳ ቡራዩን ይዤ መልሳለሁ። መልካም ቆይታ።
ዜማውን ወደ ኋላ መለስበታለው እንግዲህ አቶ ኩምሳ ቡራዩ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔ አመሰግናለሁ ስለሰጠኝ እድል። መልካም እንግዲህ አቶ ኩምሳ እስኪ ወደ ውይይታችን በቀጥታ እገባለሁ። በአሁኑ ወቅት በኦሮሚያ እየታየ ያለው እጅግ ዘግናኝ አሳዛኝ ልብ የሚሰብር ነገር ነው እየተመለከትን ያለ ነው። እንደው በአሁኑ ወቅት ቲፒኤልኤፍ ወይም ወያኔም እያካሄደው ያለው የፖለቲካ ጫዋታ ወዴት ያደርሰው ይሆን እንደዚህ ከቀጠለ? ይሄ እንግዲህ በጣም አሳሳቢ ጥያቄ ነው። ወያኔ ሆን ብሎ እየተከተለ ያለው የፖለቲካ ጫዋታ ልኮ ዘግናኝ ፖሊሲ እንኳን ለኢትዮጵያ ሕዝብ ለራሱ የሚበጀው አይመስለኝም እኔ በግል እይታዬ። ስለዚህ ህዝቡን ወደ ይወስደዋል የሚል አማራጭ መንገድ ብንመለከት የሚሻል ይመስለኛል። ምክንያቱም ወያኔ የህዝብን ብሶት ላለመስማት የፖለቲካ ድርጅቶችን ላለማነጋገር ችግሮችን በሰላም ላለመፍታት ቆርጦ የተነሳ አካል ስለሆነ ወያኔ የት ይሄዳል የሚለው ግልጽ ይመስለኛል። ወያኔ ይሄንን የህዝብ ብሶት ካላዳመጠ አሁን እንግዲህ ቀይ መስመሩን ያለፈ ይመስለኛል። ለወያኔው ቀሪ ጊዜ ስልጣንን መልቀቅ ነው እና ሌሎችን ያጋጠማቸው ከሱ በፊት የነበሩትን አምባገነኖችን ያጋጠማቸው እድል ነው የሚያጋጥመው ብዬ አስባለሁ። ስለዚህ አሳሳቢው ወያኔ እንዴት ይሆናል ሳይሆን አሳሳቢው ቀሪውን የሀገራችን ክፍል ሀገራችንንና ህዝባችንን እንዴት አድርገን ወደ ሰላማዊ ስርዓት እናሸጋግራለን የሚለው ያሳስበኛል። በዚህ ላይ አስፈላጊ ዝግጅቶች እየተደረጉ ናቸው ወይ የምልም ያሳስበኛል። በበኩሌ ዝግጅቶቹ ትንሽ ዘግየት ያሉ ይመስለኛል። ስለዚህ ባጭሩ ለአንተ ጥያቄ ወያኔ ምን ይቀርባል የሚል ወያኔ ስልጣን ከመልቀቅ ውጪ ሌላ አማራጭ የለውም። እንግዲህ አቶ ኩምሳ ህዋት እያየነው እንዳለን ከሆነ በአሁኑ ወቅት የሚይዘውና የሚጨብጠው ያጣ ይመስላል። በተለያየ ክልል ውስጥ አመጾች የመብት ጥያቄዎች እየተነሱ ይገኛሉ። ኦሮሚያ ዳር እስከ ዳር እሳት አለ። በአማራ በጎንደር አካባቢ ችግር አለ። ከኦሮሞ ህዝብ ጎን የተቀራውን ህዝብ የነጻነት ትግሉን እንዲቀላቀል ምን መደረግ አለበት? ለምሳሌ የኦሮሞ ህዝብ ያነሳውን ጥያቄ በጥርጣሬ የሚመለከቱ ወገኖች አሉ። ያንን ጥርጣሬ እንዴት በምን መንገድ መቅረፍስ ይቻላል? በጥርጣሬ ሀገርን ማዳን አይቻልም። እንደምታውቀው አንተም ትንሽ ረገጥ እንዳደረግከው ማስተር ፕላኑ በጣም አሳሳቢ የሆኑ ጉዳዮችን አስከትሏል። በማስተር ፕላኑ ዙሪያ የተነሱ ተቃውሞዎች፣ ሰልፎች፣ እንቅስቃሴዎች ማስተር ፕላኑ ብቻ ለማስቀረት ወይም ለማስለወጥ ወይም ለማሻሻል የተደረጉ አይደሉም። ወራትን የፈጀው የተማሪዎች እንቅስቃሴ ቲፒኤልኤፍን የዘር መድሎ፣ የፖለቲካ የኢኮኖሚ ዘረፋ፣ አጠቃላይ የአንድ የበላይነትን ለማስወገድ አገሪቷን ደግሞ ወደ ሰላማዊ መንገድ ለመምራት ህዝቡ ወዶና ፈቅዶ በተወካዮቹ እንዲመራ ለማድረግ ፌርና ባላንስድ የሆነ ስርዓት በሀገራችን እንዲኖር ለማድረግ የተሰዋ መስዋዕትነት ነው እና አንዱ ነገር ማስተር ፕላን አንድ ፖሊሲ ኤሪያ ብቻ ነው፣ ሁለገብ አይደለም እና መሰረታዊ የሆኑ ለውጦችን ለማምጣት የተወሰደ እርምጃ ስለሆነ ይሄንን የማይደግፍ ማንም ኢትዮጵያዊ ስርዓቱ እንዲቀጥል የሚፈልግ ነው ማለት ነው። ስለዚህ አንገብጋቢውና መሰረታዊ የፖለቲካ ጥያቄ ቲፒኤልኤፍን ከስልጣን ማስወገድ ይመስለኛል።
ይሄ ቲፒኤልኤፍ ከስልጣን ካልተወገደ ብዙ ማስተር ፕላኖች ሊወጡ ይችላሉ። ረሃብ፣ ድንቁርና፣ እርዛት፣ ጦርነት የሀገራችን ምልክት ሆኖ ሊቀር ይችላል። ስለዚህ ይሄንን ሁሉ በማሰብ አንዳንድ የፖለቲካ መስመሮችና አንዳንድ እንቅስቃሴዎች ብቻ ላይ ያተኮርን እትለን ብረዳ ይቀጥላል፣ የኦሮሞን ተማሪዎች ብረዳ የሀገር መገንጠሉ ስርዓት ይቀጥላል። ይሄ የሚያደርጉን እንደሚመስለኝ ሳያውቁም ሆነ አውቆ የቲፒኤልኤፍን የአምባገነን ስርዓት መቀጠል የሚሹ ይመስለኛል። ለኢትዮጵያ የሚበጅ ስርዓት አይደለም። 24 ዓመት አይተነዋል። ስለዚህ የኢትዮጵያ የኦሮሞ ተማሪዎችን እንቅስቃሴ በልዩ አይን የሚያውን በጥርጣሬ አይን የሚያይ የኢትዮጵያ ፖለቲካ ያልገባው ዝም ብሎ የሚያስብ ነው ማለት ለማለት ያስደፍራል። ምክንያቱም እንደው ከዚህ ላይ ላቋርጦት አቶ ኩምሳ ላቋርጦት የኦሮሞ ህዝብ ምን ያህል መንገድ ሄዷል ከተቀራው ህዝብ ጋራ ለመተማመን ተማምኖ ለመኖር ምን ያህል መንገድ ሄዷል? ከዚህ በፊት ያለውን እናውቃለን። በብሔረሰቦች መካከል ሆድና ጀርባ እስከመሆን ድረስ ሄዷል። ኦሮሞም በራሱ መንገድ እየሄደ ነበር፣ የተቀራውም ሌላ ህዝብ በራሱ መንገድ እየሄደ ነው። አሁን ይሄ ህዝብ ችግር አንድ ያደረገው ይመስላል። ምን ያህል መተማመን ሊኖር ይችላል? ኦሮሞስ ለመተማመን ምን ያህል መንገድ ድረስ ሄዷል? መንገድ ከፍቶ ኑ ከኔ ጋር ታገሉ ለማለትስ ምን ያህል ዝግጁ ነው? መተማመን በሂደት የሚፈጠር ነገር ይመስለኛል። የኦሮሞ ህዝብ እና የኦሮሞ የፖለቲካ ድርጅቶች እኔ እስከማውቀው የሌላውን ብሔረሰቦች መብት ለመጋፋት ወይም ደግሞ የሌላውን መብት ለመርገጥ በፍጹም ምኞት የሌላቸው አካሎች እንደመሆናቸው የሚታወቅ ነገር ነው። ይሄ አዲስ ነገር አይደለም። አሁን ብዙ ድሎችን ተቀዳጅቷል የኦሮሞ ህዝብ። አሁን ባለፉት ስርዓት ውስጥ ኦሮሞ ሲገፋ ሲጨቆን ነበር። አንዳንድ የመጡ ድሎች አሉ። በትግሉ ያመጣቸው ድሎች አሉ። ቋንቋውን መናገር፣ አካባቢውን፣ ግዛቱን ማወቅ፣ ፌደራል ስቴቱን ማቋቋም የኦሮሞ ህዝብ የትግል ውጤት ነው። ይሄንን የማይፈልጉ አሉ። በዚህ ሂደት ውስጥ ውዥንብሮች አሉ። አንድ ላይ ተቀምጦ ለመስራት አቂም ማነስ አለ። አውቆም ደግሞ የማይፈልጉ ወገኖች ነበሩ፣ አሁንም አሉ። ግን የኦሮሞን ህዝብ ታሪክና የፖለቲካ ሂደት ሲታይ ለሀገሪቱ ሁለገብ ሰላም ፈላጊ ህዝብን መሆኑ የሚከራከር ካለ በጣም የተሳሳተ ነው። እና ኦሮሞ ሰላም የሚፈልግ በአገሩ ላይ ነጻነት የሚፈልግ ከጎረቤቶቹ ከሱ ጋር አብሮ ከማንኛውም ብሔረሰብ ጋር በሰላም ኖሮ በሰላም አፍርቶ መኖር የሚፈልግ ህዝብ ነው። እና ምን ስራ ተሰራ የምትለው ያልከው ጥያቄ በጣም አስፈላጊ ጥያቄ ነው። ይሄ እንግዲህ የፖለቲካ ድርጅቶች ጥያቄ ነው። ኦሮሞዎቹ በተቻለ መጠን የኦሮሞ ጎራ ሆነ እስከማውቀው ድረስ በዛ ሀገር ዘላቂ ሰላም እንዲመጣ የተለያዩ ሙከራዎችን አድርገዋል። እስከ ዛሬም እያደረጉ ናቸው። የሌሎቹም ደግሞ የተወሰነ ሙከራዎችን ታያለ። ግን አሁንም ጥርጣሬ ከኢትዮጵያ አልተነሳም። አንድና ዋነኛው ማድረግ ያለብን ጥርጣሬውን አንስተን ዛሬ አንገብጋቢው ስራ የቲፒኤልኤፍ የዘመናት ጭቆና፣ የቲፒኤልኤፍ የኢኮኖሚ ዘረፋ፣ የቲፒኤልኤፍ የፖለቲካ ሞኖፖሊ ከዛች አገር ማንሳት ነው። ይሄ አንገብጋቢ ጥያቄ ነው። ይሄ ሌሎች እንዲተባበሩ የሚያስገድድ ግዛዊ ጥያቄ ነው ብዬ አምናለሁ። መልካም ነው። አቶ ኩምሳ የሚነሱ ነገሮች አሉ። በአሁኑ ወቅት ፖለቲከኞች የጋራ ትብብር ፖለቲካ ጥሪ እያደረጉ ይገኛሉ። እንደው የኦሮሞ ህዝብ የመገንጠል ጥያቄ ይዞ እንዴት ከተቀራው ህዝብ ጋራ የትብብር ጥያቄ ሊጠይቅ ይችላል? የኦሮሞ ህዝብ ገነጠላለሁ እንዳለ ነው እየተባለ ሲነገር የነበረው። የኦሮሞ ህዝብ ጥያቄስ የመገንጠል ጥያቄ ነው? በህዝብ ውስጥ ያለው ብዥታ ይሄንን እስኪ እንዲያጠሩልኝ ፈልጋለሁ። ሌላው ፈርቶ የተቀመጣለ
ኦኬ አይ ቲንክ አንድ የመስተካከል ያለበት ጥያቄ ያለ ይመስለኛል የኦሮሞ ህዝብ የመገንጠል ጥያቄ ነው የሚለው ምናልባት ከጋሪው ከፈረሱ በፊት የቀደመ አይነት ነገር ይመስለኛል የኦሮሞ ህዝብ ጥያቄ በመጀመሪያ ደረጃ ወደ ኦሮሞ ህዝብ መሄድ አለበት የኦሮሞ ህዝብ ሰላምን አገኝቶ መብትን አገኝቶ ቁጭ ብሎ መክሮ አስቦበት ይሄ ያዋጣኛል ብሎ ያስቀምጠው አንድና አንድ የፖለቲካ መስመር አለ ብሎ ማለት በአሁን ጊዜ አስደፍርም አዎ ጭቆናው ያለፉት ስርዓቶች ባስከትሉ ጭቆና አዎ በደረሰበት በደል ብዙ አንዳንድ የፖለቲካ ድርጅቶች የኦሮሚያ መመስረት ጥያቄ ሲያቀርቡ ኖሯል ይሄ ጥያቄ አሁንም በህዝቡ ውስጥ አለ ግን ይሄ የኦሮሞ ህዝብ አንድና አንድ ጥያቄ ብቻ ነው ብሎ ማቅረብ አይ ቲንክ ምናልባት ትንሽ የሩጫ አይነት ይመስለኛል አንድ ማድረግ ያለብን ጉዳይ አለ መጀመሪያ ስራችን መሆን ያለበት ህዝቡ የፈለገውን እርምጃ እንዲወስድ ህዝቡ የፈለገውን እንዲመጥ ህዝቡን ለዛ ጊዜ ማድረስ አለበት ህዝቡን ለዛ መድረክ ማብቃት አለበት ዛሬ የኦሮሞ ህዝብ ይሄንን ለመወሰን መድረክ አልተሰጠውም መብት አልተሰጠውም ያንን መብት ለማግኘት እየታገለ ይገኛል ትግሉ የራሱን መብት በራሱ ለመወሰን ነው እና ይሄ የሚመጣው መጀመሪያ አምባገነኑ ከተነሳ በኋላ የኦሮሞ ህዝብ ቁጭ ብሎ ከሌሎቹ ወገኖቹ ጋር ቁጭ ብሎ አስቦ መክሮበት ምን ይሻለኛል ብሎ አገሬን መመስረት ይሻለኛል ወይም ደግሞ በፌደራል ስቴት መኖር ይሻለኛል ወይ ብሎ መክሮ የሚያደርገው ውሳኔ ነው እንጂ ገና በፍርሃት ገና ለገና የኦሮሞ ህዝብ ይገለጠላል በማለት ትግሩ ወደ ኋላ ገሸሽ ማድረግ የሚፈልጉ እኔ ሳያውቁ የወያኔ ደጋፊዎች ናቸው በያስማለሁ መልካም ይሄንን ምክንያቱም ያነሳውበት ምክንያት የተለያየ ሶሻል ሚዲያ ላይ ስንሰማም ስንመለከትም የኦሮሞ ህዝብ ገነጠላለው አገሪቷን ለመበታተን በተነሳበት ሰዓት እኛ አብረን እንዴት እንተባበራለን የሚል ነገር ስላለ ነው እንደው አቶ ኩምሳ በአሁኑ ወቅት ቁጥሩ በርከት ያለ የኦሮሞ ተወላጅ ተገሏል ህይወቱን ገብሯል ይሄንን ህይወት የወደቀበትን አጥንት የተከሰከሰበትን ለውጤት ለማብቃት ምን አይነት መቀናጀት ያስፈልጋል የኦሮሞ ህዝብም የኢትዮጵያ ህዝብም በምን መንገድ ተቀናጅቶ ይሄንን ስር ነቀል ለውጥ ሊያመጡ ይችላሉ ይሄ በጣም ጥሩ ጥያቄ ነው ኢዮብ የዛሬ ጊዜ አንድ መሰረታዊ ጥያቄ የምጠይቀን ትግሉን እንዴት አድርገን እናቀናጃለን ነው አንድ ነገር ታውቋል በፖለቲካው ዓለም ወያኔ ከእንግዲህ በኋላ የጊዜ ጉዳይ ነው ወያኔ ከኢትዮጵያ ህዝብ አመኔታ አጥቷል ወያኔ ኢትዮጵያ ህዝብ በጠራራ ፀሐይ እምቢ ብሎታል እና አንድ የቀረና የሚያሳስበው ጉዳይ ቀሪውን የፖለቲካ ድርጅቶች እንዴት አድርጎ ከወያኔ በኋላ ሰላማዊ መንግስት መመስረት ይችላሉ እንዴት አድርጎ ህዝቦችን ማቀራረብ ይችላሉ እንዴት አድርጎ ሀገሩን መምራት ይችላሉ የሚለው ዋነኛው ጥያቄ ነው እና ማንም በኪሱ መልስ ይዞ ይሄዳል ማለት በጣም ዘበት ነው ቲፒኤልኤፍ አንድ ዋና ያደረገ ነገር ልንገርህ ቲፒኤልኤፍ አማራና ኦሮሞ ያጣላ ያፋጀ ስልጣኑን ዘላለማዊ ለማድረግ ያቅዳል ይሄንን ሁላችን የምናውቀው ጉዳይ ነው እነዚህ ሁለቱን ታላላቅ ብሔረሰቦች ከፖለቲካ ሜዳ በማግለል እስካሁን የተጠቀመበት የፖለቲካ ታክቲክ ነው ይሄ እንደነይነት መቅረት አለበት ያስባለሁ ብቻል 83ቱን የኢትዮጵያ ብሔረሰቦች አንድ ላይ ለዲሞክራሲና ለነጻነት ማታገል ተገቢና አስፈላጊ ነው ብያምናለሁ የኦሮሞና የአማራ ብሔረሰቦች እና ፖለቲከኞች ግን ይህንን መንግስት ለመጣል ታሪካዊ ኃላፊነት አለባቸው ሁለቱ ብሔረሰቦች ቢያንስ ከ60 እስከ 70 የኢትዮጵያ ህዝብን ይወክላሉ ከሁለቱ አንዳቸው ያላቀፈ ዲሞክራሲ በኢትዮጵያ ውስጥ ሊገነባ አይችልም ስለዚህ እነዚህ ሁለቱ ብሔረሰቦች ታሪካዊ ኃላፊነት አለባቸው ፖስት ወያኔ አድሚኒስትሬሽን ምን መሆን እንዳለበት በተለይም ትላልቅ ድርጅቶች እንደ ኦነግ ያሉ እና እንደ
አርበኞች ግንቦት ሰባት ያሉ በዚህ ጉዳይ ላይ ካሁኑ ጀምሮ ማሰብና ህብረተሰቡን ማሳሰብ ግዴታቸው ነው ብያምናለሁ። ይሄ ካልሆነ ከዲቱ ወደ ማጡ ይሆናልና አገራችን ወደ ስቴቢሊቲ እንድትመጣ የስቴቢሊቲውን ሮድ ማፕ አሁን ለህዝባችን ማሳየት መቻል አለበት እና የፖለቲካ ድርጅቶች በዚህ ላይ ከፍተኛና ድርብ ኃላፊነት አለባቸው ብዬ አስባለሁ። መልካም አቶ ኩምሳ እንደው አሁን ያነሱት ነገር አለ ይሄ የተበበር ነገር የጠሯቸው ድርጅቶች ሌሎችም ድርጅቶች በጋራ ተቀናጅተው ህዝብ ዘንድ ቀርበው የፖለቲካ ማፓቸውን መቀየስ የለባቸውም ይሆን? እንደው በአሁኑ ወቅት ተማሪው ነው ገበሬው ነው እየሞተ ያለው እነዚህ የታጠቁት ኃይሎች ለምንድነው ደጀን መሆን ያቃታቸው? ጥያቄ ነው ያነሳው። ይሄ እንቅስቃሴ የተማሪ እንቅስቃሴ ለመሆኑ ቀደም ብዬ ጠቀስኩኝ ይመስለኛል። ግን አንድ ነገር መታወቅ ያለበት ተማሪ በታሪካችንም እንዳየ ነው በሌሎች ሀገሮች ታሪክም እንዳየ ነው እና ተማሪ እንቅስቃሴ ቢጀምርም የስልጣን አይሉን መጨበጥ በጣም ያስቸግረዋል። ምክንያቱም የተቀናጀ የፖለቲካ ድርጅት ስላልሆነ ስለዚህ ነው በሁለቱ ድርጅቶች ላይ እና ወይም ደግሞ በሁለቱ ብሔረሰቦች ላይ እንደውም በሁሉም ኢትዮጵያ ብሔረሰቦች ላይ ኃላፊነት አለበት ብዬ የማስበው እና አንድ ነገር ማድረግ ያለብን ይመስለኛል። ኢዮቤ ዛሬ ማድረግ ያለብን ታሪክን ትንሽ ወደ ጎን ተወት አድርገን ፖለቲካ መስራት አለብን። ታሪክ አያስታርቀንም። አንድ ነገር ይሄ እንዲሰመርበት እፈልጋለሁ። ታሪክ ትላንት ስለሆነ ትላንትን ተመልሰ መኖር አንችልም። ታሪክ ሊያስታርቀን አይችልም፣ ግን ፖለቲካ ሊያስታርቀን ይችላል። ፖለቲካ ደግሞ ዛሬ ተሰራን ነገ ታሪክ ይሆናል እና በታሪክ ላይ የምናደርገውን ይሄ መጣላት በታሪክ ላይ የምናደርገውን መቀራረን ለጊዜው ወደ ጎን ትተን ፖለቲካ መስራት አለብን። ዛሬ ፖለቲካውን በደንብ ካልሰራን ያለ መስራታችን ለራሱ ታሪክ ሆኖ ነገ እያስወቀሰን ሊኖር ነው። ስለዚህ እኔ እንደሚመስለኝ ከትውልድ ወቀሳም ለመዳን አገራችንንም ወደ ተሻለ ሁኔታ ለማምራት ታሪክን ለጊዜው ትተን ለዘብ አድርገን በፖለቲካው በኢኮኖሚው በማህበራዊ ጉዳዮች ላይ በእያንዳንዱ ፕራክቲካል በሆኑ ፖሊሲዎች ላይ መነጋገር መቻል አለብን እና ወንበር ላይ መምጣት ግድ ይላል። የኢትዮጵያ ሕዝቦች ተወካዮች ነን የሚሉ በሙሉ ወንበር ላይ መጥቶ መነጋገር የጊዜው ግዴታ ነው እና አንድ ነገር ልጨምርልህ በተማሪዎቹ ላይ የኦሮሞ ተማሪዎች ቅርታ ግን የኦሮሞ ተማሪዎች አንድ ነገር ለዓለም አሳውቀዋል። ከእንግዲህ በኋላ የኢትዮጵያ ሕዝብ በፍርሃት ስር መኖር እንደማይችል ለዓለም አሳውቀዋል እና ፍርሃት ወያኔ የተገለገለበት አንድ ከፍተኛ መሳሪያ ነው። ያ እንግዲህ ዛሬ የለም። ድባቡ ከኢትዮጵያ ሕዝብ መጥቷል። የኦሮሞ ተማሪዎች ይሄን ለማድረግ ከፍተኛ ምስጋናና ከበሬታ ይገባቸዋል እና አሁን ማን ነው በፍርሃት ውስጥ የሚኖረው? በፍርሃት ውስጥ የሚኖረው አሁን ቲፒኤልኤፍ ነው። የፍርሃታቸውንም መጠን ሕፃናትን በመግደል እናቶችን በመድፈር በሰላማዊ ሰዎች ላይ በመተኮስ ለዓለም እያሳዩ ይገኛሉ። ኢዮቤባ እንደነ በቀለ ገርባ ያሉትን በማሰርና በማሰቃየት የፍርሃታቸውን ጥልቀት እያሳዩ ነው እና ፈሪ ደግሞ ይገላል፣ ያስራል፣ ይጎዳል፣ ወደ ኋላ አይልም። ከኢትዮጵያ ሕዝብ ጋር ተቀምጦ በወግ ለመነጋገር ብቃትም ሆነ ድፍረት የለም ወያኔ ከእንግዲህ በኋላ እጁ በደም ተጨማልቋል። የወያኔ እጅ በደም ስለተጨማለቀ ከእንግዲህ በኋላ ከኢትዮጵያ ሕዝብ ጋር ቁጭ ብሎ ለመነጋገርና ችግሮችን በሰላማዊ መንገድ ለመፍታት ብቃትም ሆነ ድፍረት የለውም እና የቀሪው የፖለቲከኞቻችን የፖለቲካ ፓርቲዎች ኃላፊነት አለባቸው። ሪስፖንሲቢሊቲ ይሄንን ኃላፊነት በደንብ መሸከም አለባቸው ኢትዮጵያን ወደ ተሻለ ለማሸጋገር እና ይሄ አንድ መታወቅ ያለበት ነው ብዬ አስባለሁ። እነዚህ ካልተደረጉ ወያኔ እያናቆረ እያባላን አሁንም ይቀጥላል ማለት ነው። ወይታውም ይቀጥላል ማለት ነው። በደም መጨማለቁም ይቀጥላል ማለት ነው እና
ኦሮሞ ፖለቲካ ድርጅቶች እና ኢትዮጵያንን ብሎ ራሳቸውን የሚጠሩ ፖለቲካ ድርጅቶች ዛሬ አላፍነት ወስዶ ዳይሬክሽን በማሳየት የግላቸውን አስተዋጽኦ ማበርከት አለባቸው ብዬ አስባለሁ። መልካም አቶ ኩምሳ እንደው ዛሬ ከኦሮሚያ ቄሮ ይገለጹልኝ ነገር አለ። እንደው ህዋት በኦሮሚያ ክልል ውስጥ ያሉ የሌላ ብሔር ተወላጆችን በተለይ የትግራይ ተወላጆችን በመሰብሰብ ማስጠንቀቂያ ለተወሰኑት እንደሰጠ ነው የደረሰኝ መረጃ። ይህም የኦሮሞ ህዝብ እናንተን ሊያጠፋ ተነስቷል ከነፍጠኛ ወይም ከአማራ ተወላጅ ጋር በሚል ነው የተነገረው። የኦሮሞ ህዝብ ወይም ሌላው ብሔረሰብ በኦሮሚያ ክልል ውስጥ የተወለዱ ያሉ የብሔረሰቦችን ምን አይነት ዋስትና ይሰጣል? ቲፒኤልኤፍ ህዝብን ለማጋጨት ያደረገ ነውና የኦሮሞ ህዝብ ቀድሞ ይሄን ነገር ለወገኖቹ መግለጽ ይጠበቅበታል። ምን አይነት መብት ወይም ዋስትና ይሰጣል በኦሮሚያ ውስጥ እንዲኖሩ? ኦኬ በዚህ እንቅስቃሴ በዚህ ሰሞን በተደረጉ እንቅስቃሴዎች አንድ ህይወት የወደቀበት አንዱ ታክቲኩ የኦሮሞ ህዝብና በኦሮሚያ ያሉትን ብሔረሰቦች ለማባላት የተጠቀመበት ታክቲክ ውድቅ ሆኖበታል። የኦሮሞ ተማሪዎች እና የኦሮሞ አክቲቪስቶች ባሳዩት አይረን የሆነ ዲሲፕሊን እስከዛሬ አንድ ነገር ማስከተለገ አንድ የተጎዳ ትግሬም ሆነ አማራም ሆነ ጉራጌ በኦሮሚያ ዞን የለም መኖርም የለበትም። እነዚህ በእኛ አገር የሚኖሩ በእኛ ስቴት የሚኖሩ ማናቸውም ብሔረሰቦች የኦሮሞ ህዝብ ያለውን ይጣራ ያላቸው እና እስከዛ ይሄ ደግሞ በታሪካችን የታየ ነው። ከኛ ጋር የኖረ ሁሉ ጊዜ የኛን ያህል መብት ነው ያለው። አንድ ነገር ግን የላቸው አንድ መታወቅ ያለበት በኦሮሞ ህዝብ ውስጥ የኖሩ ኦሮሞውን በጓሮ በር የሚያስገድሉ ከሆነ ኦሮሞውን የሚያሳስሩ ከሆነ በኦሮሞ ላይ ደህንነት የሚሰሩ ከሆነ በራሳቸው የወሰዱት እርምጃ ስለሆነ ራሳቸው መጠቀቅ አለባቸው ብዬ አስባለሁ። ከዚህ በተረፈ ግን የኦሮሞውን ትግል በጥርጣሬ አይን ማየት የለባቸው። የኦሮሞ ትግል የብዙሃን ትግል ነው። የኦሮሞ ትግል የአናሳ ትግል አይደለም። የኦሮሞ ትግል የትልቅ ህዝብ ትግል ነው። እኛ ለራሳችን ብለን ለኦሮሞ ህዝብ ብለን ነው የሌሎችን ሰላም የምንጠብቀው። መጠበቅም ያለብን የኦሮሞ ድርጅቶች በዚህ ላይ እንደውም ድሮም ተክቶ ይሰራሉ፣ አሁንም ተክቶ መስራት አለባቸው ብዬ አስባለሁ። ስለዚህ ምንም ፍራድ ሊኖራቸው አይገባም። ምንም ጥንጣሬ ሊኖራቸው አይገባም። እጃቸውን በኦሮሞ ህዝብ ደም ውስጥ ካላስገቡ የሌላው ኦሮሞ ዕጣ ፈንታ ነው የምጠብቃቸው። ግን እጃቸውን እንደ ወያኔ በኦሮሞ ደም የሚያጨማልቁ ከሆነ ህዝብ የሚጠይቃቸዋል፣ ታሪክ የሚጠይቃቸዋል። ይሄንን ነው ማለት የሚችለው። መልካም እንደው ራስን መከላከል ሰልፍ ዲፌንስ የሚባለው ነገር መቼም በየትኛውም ዓለም በየትኛውም ህግ ውስጥ አለ። አንድ ሰው እኔ መጥቶ ሊገለኝ ቢሞክር ራሴን መከላከል እንደምችል ህገ መንግስቱም ህጉም ይፈቅድልኛል። በአሁኑ ወቅት በኦሮሚያ ውስጥ እቤቱን አንኳኩቶ እየገደለው ነው ያለው ህዋት። የኦሮሞ ህዝብም ሆነም የአማራም የኢትዮጵያ ህዝብ ራሱን በምን መንገድ መከላከል ይችላል? ምን ማድረግስ ይጠበቅበታል? ዝም ብሎ እጁን ታስሮ መሞት የለበትም። ራሱን ማዳን አለበትና ይሄ ህዝብ በምን መንገድ መከላከል ይችላል? ሰልፍ ዲፌንስ ህዝብ ራሱን የመከላከል መብት የወሰደበት አንድ ያለ መቀሳ ይጋላነበኩም ነኝ ወይም ደግሞ አንድ የሪጂናል አግሪመንት አላየውም። ህዝብ ራሱን መከላከል አለበት። አይ ቲንክ የኦሮሞ ተማሪዎች ያደረጉት ያለ የራስ መከላከል አካል ነው እና እነሱ የወሰዱት ምንድነው ምንም እንኳን በብሔርና በስክሪፕት ሮጦ እነሱ ደግሞ በፈንጂና በጥይት ብቆሏቸው እነዚህ ልጆች አንድ ነገር አሳይቷል። አይ እናንተን ፈርተን መፍታችን ያሳልፈን አንሰጥም፣ በቃ የፍራጅ ዘመን አብቅቷል፣ ከእንግዲህ በኋላ የለም እያሉ ነው እና
ተማሪዎቹ ከዚህ በላይ የሚያደርጉ ነገር ተማሪዎቹ ወታደሮች አይደሉም ተማሪዎቹ የስለላ ድርጅት አባሎች አይደሉም ተማሪዎቹ ተራ ተማሪዎች ናቸው ልጆች ናቸው እና እነዚህ ልጆች የተቻላቸውን ያደረጉ ነው ይሄንን እነሱ የተቻላቸውን ያደረጉት ነው ወደ ውጤት ማምጣት ያለበት የተቀናጀ የፖለቲካ ስራ ስለሆነ ነው እና ብዙ የምትጠበቀው እኔ እንደምታይ ከተማሪዎቹ ሳይሆን እናም ደግሞ ከእናቶች ሳይሆን ከልጃገረዶች ሳይሆን ብዙ የምትጠበቀው ከፖለቲካ ድርጅቶች ነው እንግዲህ ጊዜው መጥቷል መጀመሪያ ኦሮሞ አልተነሳም ሲባል ነበር አሁን ጊዜው መጥቷል ህዝቡ ተነስቷል ከህዝቡ ጎን ሆኖ ይሄ የማያዋጣውን መከፋፈል ትቶ ይሄ የማያዋጣውን ፊሎሶፊ ትንታኔ ትቶ ይሄ ህዝብ ወደ መፍቱ እንዲመጣ የሚያስፈልገውን መስዋዕትነት እንዲከፍል መስዋዕትነቱን ደግሞ እንዲያቀናጅ ግዴታ ያለበት የፖለቲካ ድርጅቶች ናቸው እና የፖለቲካ ድርጅቶች የኦሮሞዎቹም ይሁኑ የኢትዮጵያኖቹም ይሁኑ ይሄንን ኃላፊነት መወጣት አለባቸው ግን እንደ ጥያቄ ማንኛውም ሰው any person in the world ማንኛውም ሰው ራሱን የመከላከል መብት የተከበረ ነው ራስን አትከላከል የሚል የለም እና እንዲህ ስል ደግሞ ተማሪዎቹ እስካሁን ያሳዩትን ከብረት የጠነከረ ዲሲፕሊን መቀጠል አለባቸው በእነሱ በኩል አንድ ነገር መምጣት የለበትም ህይወት አንድ ነገር ማግኘት የለበትም ከነሱ እነዚህ ሰላማዊ ለውጥ ፈላጊዎች ናቸው ለውጡ ደግሞ የማስተር ፕላን ለውጥ ሳይሆን የሲፒኤስ ለውጥ ነው ለውጡ የአዲስ አበባ መስፋትና ማጥበብ ለውጥ ሳይሆን ለውጡ የፖለቲካ ሞኖፖሊ በትግራይ ልጆች ወይም ደግሞ ከትግራይ በወጡ ቡድኖች ለዘላለም ተወስዶ የሚቀርበት ጊዜ አከተመ እንደማለት ነው እና የለውጡ ዋና ነገር መታወቅ አለበት የለውጡ ዋና ነገር ማስተር ፕላን አይደለም የለውጡ ዋና ነገር ማስተር የሆኑ የኢትዮጵያ ፖለቲካ ማስተር የሆኑ ሰዎች መለወጥ ነው እና ስርዓቱን መለወጥ ነው የከፋፍለ ግዛት ስርዓቱን መለወጥ ነው ይሄ የለውጡ መሰረታዊ ጥያቄ ነው እና አንዳንድ ድርጅቶች እንደ ማስተር ፕላን ጥያቄ ብቻ የሚያቀርቡት ተሳስተዋል ያለው ዋናው ጥያቄ የማስተር ፕላኑና የሌሎች ዘረፋዎች እናት የሆነውን ቲፒኤልኤፍ መቀየር ነው መልካም እንደው ቀደም ሲጠቅሱት የኦሮሞ ድርጅቶች የኢትዮጵያን ድርጅቶች የሚል ነገር አነስተዋል እንደው ተራቦ ለመስራት በተለይ የኦሮሞ ድርጅቶች እንደ ኪዮስክ በየቦታው ያሉ ድርጅቶች አሉና በአሁኑ ወቅት የኦሮሞ ህዝብ የሚፈልገው 16 ድርጅት አይደለም በእውነት እየሰሩ ነው ያሉት ሁሉም አንድ ድርጅት ሆነው አንድ አታግለው የኦሮሞ ህዝብም ሆነ የኢትዮጵያ ህዝብ አንድ ላይ ላውላይ ጫንቃው ላይ ያለውን አምባገነን ማውረድ ነው የሚፈልገውና ህዝቡ ምን መደረግ አለበት ይሄ ትንክተኝነት ተሸነፈ ታልተሸነፈ የሚባለው ነገር ቀርቶ ለህዝብ ቅድሚያ መስጠት የለባቸውም ይሄን ትንሽ ነካ ያደረኩ መስለኛል በቀድሞ ጥያቄ አንተ እንዳልከው ይሄ በጣም አስፈላጊ ጥያቄ ነው የኦሮሞ የፖለቲካ ድርጅቶች በጣም ፈታኝና ወሳኝ ምዕራፍ ላይ ያሉ ይመስለኛል ከእንግዲህ ወዲህ በአፍ ብቻ የአንድነትን አስፈላጊነት እየሰበክ የምትኖርበት ጊዜ አልቋል ይሄ የሚቀጥል አይመስለኝም ከሰበካ ወደ ተግባር መግባት አለበት እና እኔ በልጣለሁ ማለትም ወደ ጎን መተው አለበት የሚያለያዩህን ሁሉ ትተህ የሚያገናኝ ይሆን የጋራ አጀንዳ መስራት አለብኝ ይሄ የግዴታ ነው ይሄንን ለብዙ ጊዜ ስንጠራ ነበር we have been calling for this እና ይሄ አሁን ጊዜው መጥቷል ፈታኝ ነው ያልኩ ፈታኝ ብቻ አይደለም ወሳኝ ነው ይሄንን ምዕራፍ ማለፍ ካልቻሉ ምናልባት ከህዝቡም በኋላ ናቸውና ታሪክን ህዝብ ይጠይቃቸዋል ስለዚህ ጊዜው አሁን ነው ከልጆቻቸው ጋር ሆኖ ይሄንን አናሳ አምባገነን መንግስት ለአንዴና ለመጨረሻ ጊዜ መፋለም ያለባቸው አሁን ነው
የሚፈሰው የኦሮሞ ልጅ ደም መቆም አለበት ይወፍ የምታልቅሰው የኦሮሞ እናት መቆም አለበት ከእንግዲህ በኋላ የምትደፈው የኦሮሞ ልጅ ከእንግዲህ በኋላ መቆም አለበት እና እነዚህ ሁሉ በአጋዚ በተለይ የተደረገበት ያለው በኦሮሞ ህዝብ ላይ you see it's a crime against humanity አሁን ጊዜ ያደረጉት ያለው በእናት ፊት ልጅ ገሎ በተማሪዎች ፊት አስተማሪ ገሎ በአባት ፊት ልጅ ደፍሮ ምን ነው ከዚህ በላይ ምን ንቀታለ የኦሮሞ ህዝብ ተንቋል የኢትዮጵያ ህዝብ አጠቃላይ ተንቋል ይሄንን ንቀት ማስቀረት ይመቻል ታሪካዊ ግዴታ ይመስላል ለእያንዳንዱ የፖለቲካ ድርጅቶች ለእያንዳንዱ ህዝብ እንደ ሰው ምን አደርጋለሁ ይሄንን ለማስቀረት ብለን ማሰብ አለብን ጊዜው በጣም ወሳኝ እንደ ግለሰብ ምን እናደርጋለን እንደ ማህበራዊ ተቋማት ምን እናደርጋለን እንደ ፖለቲካ ድርጅት ምን እናደርጋለን ከተማሪ ጎን በምን እንሰለፋለን እንዴት እንረዳለን በሞራልስ በዲፕሎማቲክስ በቁሳቁስ ምንድነው ማድረግ ያለብን በጣም አስፈላጊ ነው እና በዚህ ረገድ እናንተ የኦሮሞ ሚዲያዎች እና ማውን በቅርቡ እንደነ ኢሳት ያለው ኦኤልኤን በተለይ በጣም ጥሩ ስራ እየሰራ ነው እና እነዚህ አሁን ጥሩ ስራ እየሰራችሁ ናችሁ በዚህ መቀጠል አለባችሁ ህዝቡን በዚህ መቀጠል አለበት ለውጥ ሩቅ አይደለም በዚህ ከቀጠል እና የኦሮሞ ድርጅቶች ምን ማድረግ አለባችሁ ላልኮ ጥያቄ ጊዜው አሁን ነው ያለው የሌለውን ክንዳቸውን አስተባብረው በአንድነት ይሄ የሚያወሩትን የናቋም ይሄ ነው የናመልካከት ይሄ ነው እሱ ለጊዜው ወደ አራት ወጥ አድርገው ይሄን እነዚህን ተማሪዎች የመርዳት ጊዜ ይሄ ነው እነዚህን ተማሪዎች የማሰባሰቡ ጊዜ ይሄ ነው ከፍራት መውጣት አለባቸው ለራሳቸው ድርጅቶቹ ተማሪዎቹ የኢትዮጵያን ህዝብ ብቻ አይደለም ከፍራት ያወጣ ድርጅቶቹንም የኢትዮጵያ ፖለቲካ ድርጅቶች የኦሮሞ የፖለቲካ ድርጅቶችን ተማሪዎቹ ከፍራት አወጧቸው አይገርምም እንዴ እና እነዚህ ከፍራት የወጡት ወደ ፍራት መመለስ የለባቸው ጊዜው ነው ያለው የሌለውን ሀሳባቸውን ያለው የሌለውን ማቴሪያላቸውን ዕውቀታቸውን የሰው ኃይላቸውን አሰባስቦ ያገረ አድን ስራ መስራት ያለባቸው ጊዜው ይመስለኛል መልካም እንደው 5 አመት ሙሉ እኛም ስንለፈልፍ የነበረው ምንድነው ህዝብ ከኋላ ይምጣ መሪ ከፊት ይቅደም መሪ ሁኑ መልካም እረኛ ሁኑ ህዝባችሁን ሰብስቡ ከሞት አድኑት እያል ነበር ስንጮህ የነበረው እርሶም ገልጸውታል ይሄ ዝም ብሎ ድርጅት አለን ብሎ መቀመጥ በኦሮሞ ህዝብ ደም መቀለድ መቆም አለበት እንደው የመጨረሻ ጥያቄዎች ላደርገው የምፈልገው ነገር አለ አቶ አባይ ፀሐዬ ልክ አስገባችኋለሁ ልክ ይገባል ሲሉ ነበር አሁንም ደግሞ በኦሮሞ ህዝብ ላይ እየተወሰደ ያለው እርምጃ በቂ አይደለም ይላሉ የኦሮሞ ህዝብም ሆነ የኢትዮጵያ ህዝብ እነሱን ልክ የሚያገባበት ሰዓት መቼ ይሆን እውነት በቂ አይደለም የተወሰደው እርምጃ አቶ አባይ ፀሐይ ያው የለመዱትን ነው የሚያደርጉ ከሁላቸውም አንዳንድ ጊዜ ጥቅስ አላቸው አቶ መለስም እንዲሁ ሲል ነበር ልክ ማስገባት አዲስ የተጀመረ ነገር አይደለም አቶ መለስ እጃቸውን ቆርጣለን ይላል አቶ አባይ ፀሐይ ደግሞ ልክ እናስገባቸዋለን ይላል ሌሎቹ ደግሞ አገራት ቆረዝም ህዝብ ከፋፍላል ብዙ ናቸው የሚሉት ሲጽፍ አንዳንተ ጋዜጠኛ በነበርኩ ጊዜ ብዙ አስተባብረናል አዲስ ነገር አይደለም ማለት አይደለም አንድ እንግዲህ የኢትዮጵያ ህዝብ በአጠቃላይ የለውጥ ፈላጊ ከሆነ ማን ልክ እንደሚገባ ጊዜ የሚያሳየው ጉዳይ ነው የኢትዮጵያ ህዝብ ታሪክን ትቶ ወደ በፖለቲካ ላይ ፎከስ ካደረጉ የኛ ፖለቲካ ድርጅቶች ወይ ቲፒኤልኤፍ ልክ ገባ ወይ ደግሞ እንዳሉት የኢትዮጵያ ህዝብ ለዘላለም ልክ እየገባ በዚህ አናሳ ቡድን ስር እየተገዛ ሊኖር ነው እና በየጊዜው እየመጡ የሚወረውሩት ነገር ትልቅ ፋይዳም ያለ አይመስለኝም አንድ ባለፈው ሰሞን ደግሞ ይህንንም አላልኩም ብሎ ሲያቅማማ ነበር እና እነሱ የሚሉት ነገር
ራሳቸውን ለማቆየት ነው እና የፍራሳቸውን መጠን ለመደበቅ ነው ይሄንን ሁሉ የሚወተውቱትና ጊዜያችን እዛ ላይ መጨረስ የለብንም። ጊዜያችን ማለት ያለብን ለአንድና ለመጨረሻ ጊዜ እነዚህ ለ24 ዓመታት ህዝቡን ያከፋፈሉ ምጣኔ ሀብቱን የዘረፉ ተማሪውን ስራ ያሳጡ ህብረተሰቡን ያባሉ እነዚህ ቡድኖች ከዛ መነሳት አለባቸው። እነዚህ ካልተነሱ እንዳለም ልክ ያስገባ ሊኖር ነው። ልክ የሚያስገባው ነገር ቢኖር የሚያደርጉ ነው ድርጅቶቹንም ልክ ማስገባት አክቶታል። አሁን በጣም የሚገርም ነው። የአደጎችን በያደግ ውስጥም አሁን ከፍተኛ መከፋፈል ይታያል። የኦዲት ለራሱ እነዛ በቁንጮ ላይ የተቀመጡ እንደ ሙክታር ካልሆነ ልክ የሚገባላቸው ሰው ያለ አይመስለኝም። በተለይም የታችኞቹ ኦዲቶች እና የመካከለኞቹ ኦዲቶች የኦሮሞ ልጅ ሲሞት የኦሮሞ እናት ስታለቅስ ደስ ብሏቸው የምተኙ አይመስለኝም ከነ ሙክታርና ከነ አስተር ማሞ በስተቀር እና ሁላቸውም ይሰማቸዋል። ስለዚህ እነዚህ ከቁንጮቻቸው በስተቀር እነሱ ልክ ከሚያስገቧቸው በስተቀር ሌሎቹ ኦሮሞዎች በየአመለካከቱ በፕሮፓጋንዳው ሳይለያይ ኦሮሞ አንድና አንድ ሆኖ መሰረታዊ ለውጥ ማምጣት አለበት። ስለዚህ እኔ እንደመስለኝ በአሁኑ ሰዓት የታችኞቹ ኦፒኒዮች ብዙውን ጊዜ ከእናቶች ጋር ራሳቸው የሚያለቅሱት እነሱን እኔ እንደ ኦሮሞ ትግል አካል አድርጌ ነው የማያቸው። እነሱ እኛ ብዙሃን የኢትዮጵያ ሕዝብ ያለው ሂጣ ነው ያላቸው በኦሮሞ ልጅ ደም የተጨማለቀ ብቻ ነው የቲፒኤልኤፍ ሂጣ የሚያጋጥመው። እንደው አሁን ሁለት ሰዎችን ደጋግመው ጠርተዋል። አስተር ማሞም የኦሮሞ ተወላጅ ነች። ከድር ሙክታርም ያው በጅማ ውስጥ የተወለዱ ናቸው። ግን እንደው አባዱላ ገመዳም ራሱ ባለፈው ለጋዜጠኛ ሚሚ ሰባቱ ወይም ለካድሬዋ ሚሚ ሰባቱ ሲናገር የኦሮሞ ህዝብ አልፈለገም ካለ መቆም አለበት የሚል ነገር አነስተዋል። የኦሮሞ ህዝብን እያሰደቡ የኦሮሞ ህዝብን እያስገደሉ ራሳቸውንም እያዋረዱ እንደው እስከምን መንገድ ድረስ ይቀጥላሉ ያሉ ይሄ የመጨረሻ ጥያቄ ነው። ለህዝቦት ማስተላለፍ የሚፈልጉት ካለ በዚህ ማጠቃለል ይችላሉ። የመጀመሪያውን ጥያቄ ትንሽ ልሞክር። እኔ ያነሷቸው እነዛ ሁለቱ ሰዎች አንድ ነገር ሆነዋል። አሁን የኦሮሞ ፖለቲካ የግድ የደም ፖለቲካ አይደለም እና ለዛውም ነው በኦሮሚያ ውስጥ የሚኖሩ ሌሎች ብሔረሰቦች የኦሮሞን መብት ካልገፉ የኦሮሞ ናሽናል ኢንተረስት ካልገፉ የኦሮሞ ይድል አላቸው ብለን የምንለው እና ዝም ብለን በደም መስመር ብቻ የሚገፋ ፖለቲካ አይደለም። የ21ኛ ክፍለ ዘመን ፖለቲካ ነው እየሰራን ያለነው እና ልክ ነው። እነዚህ አንተ ያልካቸው ሰዎች ኦሮሞ ሊሆኑ ይችላሉ፣ በደም ኦሮሞ ሊሆኑ ይችላሉ። ግን በስራቸው ምንድነው ያደረጉት? እንዴት ፎር ኤግዛምፕል አንድ ነገር ልስጥ። ለምንድነው ከሙክታር ያልከኝ የኦሮሞ ልጅ በጠራራሳ የሚገለውን አጋዚ ወደ ቲቪ በወጣበት ሰዓት የሚያመሰግን እንዴት ኦሮሞ ሊወክል ይችላል? how can that be? ሁሉ ጊዜ ሲመጣ እነሱን ያመሰግናቸው ካላመሰግናቸው ለራሱ ልክ ስለምገባ ሁሉ ጊዜ ስራ አጋዚውን ገዳይ ክፍለ ጦር ማመስገን ነው ሳቸው። አንድ ቀን ወጥቶ እነዚህ ለምን በዚህ ሞቱ ለምንድን ነው የምትገሉት? መግደል እኮ አይፈቀድም፣ መግደል እኮ ስርዓት አይደለም ብሎ ሲናገር አልሰማንም። እና ምንድነው የምለው ከገደሉ የተገደሉት ጸጥታ አስከባሪያችን በጣም ውጥሮች ናቸው እያለ እያሞጋገሳቸው የኦሮሞውን ቁስል በምን አሉት በጨው እንደማጠፍ ይሄ በጣም ልብ የሚነካ ልብ የሚያፈርስ የጠላት ስራ ነው። እና አቶ አባዱላም ቢሆኑ የፖፑላሪቲያቸው ጊዜ አከተመ አለቀ። በጣም አንድ 3-4 ዓመት
ፖፑላር ሲሆኑ ከሀገር ሀገር እየሄዱ ህዝብ እሱን እንዲጠላ እያደረጉ አከተማው ጥርስ የሌለው አንበሳ ስለመሆኑ አይተናል። የኦሮሞ ህዝብ ከጠላት ማስጣል የማይችል መናገር የማይችል የማይደፍር ስለመሆኑ ለዓለም ተናግሯል። እርቃኑን ነው የሚታየው። ስለዚህ ኦሮሞ ሆንክም አልሆንክም አንዱ መጥቶ ሲገል አንዱ መጥቶ ቤትን ሲዘርፍ አንዱ መጥቶ እናትን ሲያስለቅሳት ቁጭ ብለህ የምታይ ከሆነ ኦሮሞ ብትሆንም ባትሆንም አንተ ጠላት ነህ። ወደ ጠላት ነው የምትመደበው ሌላ ነገር አይደለም። እና ይሄ በጣም መሰመር ያለበት ጉዳይ ነው። ነው ፒውርሊ የደም ፖለቲካ አይደለም የምናካሄደው። አንደኛ ክፍለ ዘመን ላይ ነው ያለነው። የምናካሄደው የኢንተረስት ፖለቲካ ነው መሆንም አለበት። የኢንተረስት ፖለቲካ መሆን አለበት። ፖለቲካ ድርጅቶች ለራሳቸው ከደም ከዘር ፖለቲካ በላይ የኢንተረስት ፖለቲካ እንደ አንድ ከፍተኛ አጀንዳ ማስቀመጥ አለባቸው ብዬ አስባለሁ። አዎ ደም ችግር ነው በኢትዮጵያ ውስጥ። አዎ የደም ችግር ነው በኢትዮጵያ ውስጥ። ኦሮሞ ከሆንክ ብዙ በደል ይደርስብሃል፣ እንደውም ሌሎችም ከሆንክ ብዙ በደል ይደርስብሃል። እንግዲህ ለዛ ነው ቀደም ብዬ ያልኩህ ኢዮብ ታሪክን ትንሽ ወደ ኋላ ተወጥ አድርገን ፖለቲካ መስራት ያለብን ያልነው። ታሪኩን አሁን መስራት አለብን። ታሪክን ለታሪክ ትተን ፖለቲካ መስራት አለብን። ፖለቲካ ደግሞ የኢንተረስት ጉዳይ ነው። ኢንተረስት ላይ ነው ፖለቲካ የሚመጣ። ፖለቲካ ዛሬ ነው፣ ታሪክ ደግሞ ትላንትና ነው። ትላንትና አንኖርም፣ ዛሬ እንደ ነገር ነው የምንኖረው። እና ይሄን ካልኩ በኋላ በበኩል የሚታየኝ ለህዝባችን የሚሆን ነገር ብኖር እኔ እንደ አንድ ተራ ዜጋ ነው እየነገርኩ ያለው እና የምወክለው የፖለቲካ ድርጅት ኖሮኝ አይደለም የምነግርህ። ግን የኦሮሞ ህዝብ ከእንግዲህ በኋላ መከፋፈሉን ማቆም አለበት። ከእንግዲህ በኋላ ጠላት የኦሮሞ ህዝብ በቀላሉ የሚከፋፍልበት ጊዜ ሊቆም ይገባል። ተማሪዎቹ ይሄን አሳይቶናል። ያለፈው ንቅናቄ አንድ ከፍተኛ ነገር ነው የሚያስታውስን ኢዮብ። ከአሶሳ ከመንዲ እስከ ቆቦ እስከ ጭሮ የሄደው የኦሮሞዎች ትግል፣ ከጅማ እስከ ሰሜን ሸዋ የሄደው፣ ከባሌ አርሲ ጨምሮ ሸዋን በሙሉ ያማከለው እንቅስቃሴ የኦሮሞ ህዝብ አንድና አንድ መሆኑን ያሳያል። ከዚህ በላይ ምንም ይብዳት አያስፈልግም። ይሄ ህዝብ አንድ ነው፣ ሂጣው አንድ ነው፣ ድርጅቱም አንድ ነው። ድርጅቱ አልኩ አመለካከቱም አንድ ነው። አንድ መሆን አለበት። ከእንግዲህ በኋላ ክፍፍል መቆም አለበት። ከፍተኛ የሆኑ አቅምን የማዳበር ኦርጋናይዜሽናል ካፓቢሊቲስ እነዚህ መስራት አለባቸው። ውጪ የወጣነው ሰዎች ለእነዚህ ልጆች አፍ መሆን አለብን። አገርበት ያለው ልጆቹን መርዳት አለበት፣ ልጆቹን መንከባከብ አለበት፣ ልጆቹን ጉያ ውስጥ ማድረግ አለበት። እንደዛ ካልሆነ ይሄ ቡድን አገራችን ለቆሎታችንን ይሄንን ማድረግ አለብን ብዬ ነው የማስበው። ይሄ የሁላችንም ግዴታ ነው። ከሁሉም በላይ ደግሞ የኦሮሞ ፖለቲካ ድርጅቶች እና የኢትዮጵያ ፖለቲካ ድርጅቶች ኃላፊነታቸውን በጊዜና በአግባቡ መወጣት አለባቸው ብዬ አስባለሁ። መልካም አቶ ኩምሳ ጥያቄን ጨርሻለሁ። እንደው ሰይፈ ነበልባል ራዲዮ 5 ዓመት ሞላው። እንደ ጋዜጠኛ እንዲሁም እንደ ተጠያቂ ሰይፈ ነበልባልን እስኪ ይተቹ። ምን ይጨመር፣ ምን ይጉደል፣ የጎደለ ነገር ካለ ምን ይጨመር፣ ሌላ ነገርም ካለ ምን ይቀነስ፣ እስኪ ይተቹ። በአጠቃላይ ጥሩ ነገር እየሰራችሁ ነው። አሁን እናንተ እየሰራችሁት ያላችሁ በኢመርጀንሲ እንደሆነ ይገባኛል። ምንም ነገር ሳይኖራችሁ የገንዘብ እርዳታ ሳይኖራችሁ እየሰራችሁ እንደሆነ ይገባኛል። ምን ያህል እንደምጎዳ አውቃለሁ። ሰርቼበታለሁ አውቃለሁ። እና እያደረጋችሁት ያለው ትክክለኛ ስራ ነውና ስለ ጉድለታችሁ ሳይሆን ስለ ውጤታችሁ ያሰባችሁ ለህዝባችሁ የምትሰጡትን ቀጥሉበት ይላለሁ። ጊዜው ይመጣል ከዚህ በላይ የምናደርግበት ሪቪው የምናደርግበት አገራችን ላይ ሲሆን ነው ሁሉ ነገር የሚሆነው። ዛሬ ስለ ድክመታችን የምናወራ ጊዜ አይደለም። ዛሬ ስለ ጥንካሬያችን
የምናወራበት ሰዓት ነው እና ሁላችሁ ያደረጋችሁት ያላችሁ ሰይፈ ነበልባል በጣም ነው የምናመሰግነው። ስምብርቱ በጣም ነው የምናመሰግነው። ኦኤምኤን በጣም ነው የምናመሰግነው። ሌሎችም ዌብሳይቶች በጣም ቶሳ ነው እየሰሩ ያሉ። በዚህ መቀጠል አለባችሁ ብዬ ነው የማስበው። አቶ ኩምሳ ቡራዩ ከሰይፈ ነበልባል ራዲዮ ጋር ስላደረጉት ቆይታ በአድማጮች ስምና እንዲሁም በራሴ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ርዕስ ሌላ ጊዜ ደግመን ለመወያየት ፈቃደኛ ነዎትን እንዲያረጋግጡልኝ እጠይቃለሁኝ። ለዛሬው አመሰግናለሁ። አመሰግናለሁ። ይወደ የሚቻለኝን ሁሉ ለህዝብ ለማድረግ ወደ ኋላ ልመለስም። ጋዜጣና የጋዜጣ ስራ ደግሞ የማከብረው የምወደው ስራ ነበር። ዛሬ እንዳጋጣሚ ሆኖ በዛ ስራ ላይ ባልኖርም እና የተቻለኝን ለማድረግ ወደ ኋላ ልመለስም። በጣም አመሰግናለሁ አቶ ኩምሳ ቡራዩ። እግዚአብሔር ይስጥልኝ። ብየኮ የሚለውን ዜማ አየር ላይ አውላለሁ። አድማጮች መልካም ቆይታ። Thank you very much. Ambo kubantita, mobarirantita, salale kubantita, indo kubantita, foni kota natugai, ulikiru natugai. Atum biyor manitu, olilale ndadabe, ator mana manatu, ormiato jede ndadabe, armeto jede ndadabe. Ada toromiyang si malejiratu ananiyang arme toromiyang si malejiratu ananiyang ushuru kero mata buduru portugal tu biyana baba sadru udotis kenjirate ola sardini nyatu udotu kumagabane gadeni tunantu yartuni tunantu itatu kabe farda akamishi gorulata utoro mendense tik Ambition garbai yanu nargani yendanga uti waliran daragani hade biru yanu nargani yendanga uti waliran daragani Ora
darare Aragera muri darare Bariku fa muri darare Biya ko alami Oromia jada wali bona namni Amawal jada tu wali bona Biya ko alami Oromia jada wali bona namni Amawal jada tu wali bona namni Bisa tunai yanu nadani yanu nadani jendanga hoti wadirandara badudin kasa yanu nadani jendanga hoti wadirandara wago putu yanu nadani jendanga hoti wadirandara abishe garba yanu nadani jendanga hoti wadirandara Hade bidu yanu nargani jendanga hoti walirandaragan Infinitigal bena radda gullalle infinitigal bena radda gullalle hiro wadagan jole wali gudanne hiro wadagan jole wali gudanne infinitigal rayu kubana nole infinitigal samada kubana nole infinitigal jalanis kubana nole infinitigal kamis kubana nole infinitigal sadafa kubana nole infinitigal sulta kubana nole infinitigal bena radda gullalle infinitigal bena radda gullalle hiro wadagan jole wali gudanne hiro wadagan jole wali gudanne የእርዳታም ጥሪ ላለፉት 5 ዓመታት ከሰይፈ ነበልባል ራዲዮ ጎን ለቆማችሁ አድማጮቻችን ዲሁም ሰፊው የኦሮሞ ህዝብን ከልብ እናመሰግናለን። ወቅቱ አሁን ደግሞ እጅግ አንገብጋቢና አስቸኳይ ሆኖ ስላገኘነው የበለጠ ስራ ልንሰራ እንድንችል የኦሮሞ ህዝብ ከጎናችን እንዲቆም የእርዳታ ጥሪ እያደረገን እንገኛለን። የበለጠ ስራ ልንሰራ የምንችለው ወገኖቻችን ከጎናችን ቆመው በምክር በእውቀት በተለያየ ነገር እንዲረዱን ጥሪ እናደርጋለን። በአሁኑ ወቅት አገር ቤት ውስጥ የታፈነውን ድምጽ ልንሆን የምንችለው የኦሮሞ ሚዲያዎች ስለሆን የኦሮሞ ህዝብ ባለው ከጎናችን ቆሞ እንዲረዳን እንዲደግፈን ጥሪ እያደረገን እንገኛለን። የኦሮሞ ህዝብ የበለጠ ስራ እንድንሰራ ማድረግ የሚችልበት ወሳኝ ወቅት ላንዴና ለመጨረሻ ያለውን ነገር ተጠቅሞ ለነጻነቱ እንዲበቃ እኛም ጥሪ እናደርጋለን። ሰይፈ ነበልባል ሬዲዮ ደጋግመን አሁንም ጥሪ እያደረገን እንገኛለን። ሰይፍን ለመርዳት የምትፈልጉ እንድትረዱም የምንጠይቃችሁ የሰይፈ ነበልባል ራዲዮ አዘጋጆች ነን። የሰይፈ ነበልባል አካውንት ነምበር ራውቲንግ ነምበር 111000614 አካውንታችን 6866239390 ስዊች ኮድ ቼዝ 33 ብላችሁ ብትረዱን ይደርሰናል። ቼስ ባንክ ሂውስተን ቴክሳስ። ሰይፍን ይርዱም ከሰይፍ ጎን ይቁሙ። ለበለጠ ስራ ተግተን እንድንሰራ የኦሮሞ ህዝብ እጅ ለእጅ ተያይዘን ወደፊት መጓዝ አለብን። የኦሮሞ ህዝብ ከሰይፍ ጎን ይቁም። ላለፉት 5 ዓመታት ከኦሮሞ ህዝብ ጎን እንደቆምን የኦሮሞ ህዝብም ከኛ ጋር እንደቆመ ሊያስመሰክር ይገባል እንላለን። ድል ለኦሮሞ ህዝብ።
ድምጻዩም ወዶ አይደለም ያለው አገር ያለው ባገር ላይ ቢዳር ያምራል አገር ሳይኖር ማንነት ሳይኖር እንዴት ሰው በሌለበት ሊዳር ይችላል እኛ ይሄንን ያለ ምክንያት አላነሳንም ባለፈው ሳምንት ሰይፈ ነበልባል ራዲዮ 5ኛ ዓመቱን ክብረ በዓል ለናከብር እየተዘጋጀን እንዳለን ገልጸን ነበር የሰይፈ ነበልባል ሰራተኞች ወይም ስታፍ ሜምበሮች ተነጋግረን አንድ ነገር ላይ ወስነናል በኦሮሚያ ክልል ውስጥ እስካሁን ድረስ ወንድሞቻችን እየተገደሉ ደማቸው እየፈሰሰ ባለበት ሰዓት ውስጥ ሰይፈ ነበልባል ራዲዮ ጮቤ የምንረግጥበት አንዳች ምክንያት ስለሌለ ሐዘናቸው ህመማቸው ህመማችን ሐዘናቸው ሐዘናችን ስለሆነ ሰይፈ ነበልባል ራዲዮን በሚቀጥለው 6ኛ ዓመታችን ላይ ከነጻነት ጋራም ሀገር ኖሮን ሀገራችን ላይ እናከብራለን ብለን አሸጋግረናል ሰይፈ ነበልባል ራዲዮን ይርዱ ከጎናችን ጋራ ይቁሙ ወቅታዊ ጉዳዮችን እንድንሰራ የበለጠ ስራ ተግተን ከወደፊት የህዝባችንን አንደበት እንድንሆን የኦሮሞ ህዝብ ከጎናችን ይቁም እንላለን እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ዮባይሳም ቴክኒሻናችን አስፋው ገመቹ ፕሮግራም መሪ በሪህ አለሙ አብረናችሁ ነበር እስከ ሳምንት መልካም ሳምንት ንጹህ አየር የምንተነፈስበት ጊዜ እንዲመጣልን እንመኛለን ቸር ወሬ ያሰማን ሰላም Can
namni wal jaalata guyyaa lammiisan keessa namni hundumee maal dubbata guyyatu waa'ee keenya faarfata osoo feene namni wal jaalata guyyaa lammiisan